ታላቅ የምስራች ሰምተዋል። የፊታችን እሁድ ታኅሳስ 26 2018 ዓመተ ምህረት በሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን ከጠዋቱ 1 ሰዓት ጀምሮ የበረከት ዝናብ በሚል የተዘጋጀ ድንቅ የሆነ ኮንፈረንስ አለ። በዚህ ኮንፈረንስ ወደ ኃያሉ እግዚአብሔር የድህነት ቀንበር እንዲሰብርልን፣ የማጣትን ቀንበር እንዲሰብርልን፣ ያለመከናወንን ቀንበር እንዲሰብርልን፣ እንዲሁም በተለያየ ሥራ ማጣትና ጭንቀት ውስጥ ያላችሁ በሙሉ ይጸለያል። በዚህ የበረከት ዝናብና ደመና እንድትጎበኙ የሚጸለይበትም ፕሮግራም ነው። በዚህ ቀን ኃይለኛ የሆነ የበረከት ዝናብ ይፈሳል። የበረከት ዝናብ ከሰማይ ይወርዳል። የድካም እንባችንን በፍቅር ይሻራል። ደረቅ ልባችን ይለመልማል። በጸጋ ኃይል ሁሉ ይታደሳል። እግዚአብሔር ብዙዎቹን ከዚህም ፕሮግራም በኋላ ይባርካል። ታኅሳስ 26 እሁድ ከጠዋቱ 1 ሰዓት ጀምሮ በሄቨን ኤምባሲ ቀጠሮትን ያድርጉ። በንግድ ውስጥ ያላችሁ፣ በሥራ ማጣት ውስጥ ያላችሁ፣ በተለያየ አገልግሎት ውስጥ ያላችሁ አንዳችሁም እንዳትቀሩ። ነቢይ ሚራክል በዚህ ኮንፈረንስ ላይ የበረከት ዝናብ እንደሚያዘንብ እግዚአብሔር አሳውቆኛል። ባዘጋጀነው ፕሮግራም ላይ ሁላችሁም ተጋብዛችኋል በማለት መልእክት አስተላልፏል። እሁድ ታኅሳስ 26 ከጠዋቱ 1 ሰዓት በሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን በፍጹም አይቀር። ኢየሱስ ይችላል። በጸጋ ኃይል ሁሉ ይታደሳል። የበረከት ዝናብ ከሰማይ ይወርዳል። የድካም እንባችንን በፍቅር ይሻራል። ደረቅ ልባችን ይለመልማል። በጸጋ ኃይል ሁሉ ይታደሳል። አሁን ከጸሎት ተራራ ከምንጸልይበት ተራራ ላይ ሆኜ ይህን መልእክት ማስተላልፈው እዚህ ተራራ የነበረን ጸሎት እጅግ በጣም አስደናቂ፣ ብዙ ምስክርነቶች የተለቀቁበት፣ በሰዎች ሕይወት ላይ የበረከት ዝናብ የፈሰሰበት ድንቅ የሆነ የተራራ ጸሎት ነው ያሳለፍነው። የፊታችን ሮብ ታኅሳስ 22 እና እሁድ ታኅሳስ 26 በሄቨን ኤምባሲ ቤተክርስቲያን ከጠዋቱ 1 ሰዓት ጀምሮ የበረከት ዝናብ በሚል የተዘጋጀ ድንቅ የሆነ ኮንፈረንስ አለ። በዚህ ኮንፈረንስ ላይ እግዚአብሔር የድህነት ቀንበር እንዲሰበር፣ የማጣት ቀንበር እንዲሰበር፣ የአለመከናወን ቀንበር እንዲሰበር፣ እንዲሁም በተለያየ ሥራ ማጣትና ጭንገፋ ውስጥ ያላችሁ በሙሉ በዚህ የበረከት ዝናብ፣ በዚህ የበረከት ደመና እንድትጎበኙ የሚጸለይበት ፕሮግራም ነው። በዚህ ቀን ኃይለኛ የሆነ የበረከት ዝናብ ይፈሳል። እግዚአብሔር ብዙዎችን ከዚህ ፕሮግራም በኋላ በኃይል ይባርካል። ታኅሳስ 22 ሮብ ከጠዋቱ 1 ሰዓት ጀምሮ እንዲሁም ታኅሳስ 26 እሁድ ከጠዋቱ 1 ሰዓት ጀምሮ በሄቨን ኤምባሲ ቤተክርስቲያን እንገናኝ። በንግድ ውስጥ ያላችሁ፣ በሥራ ማጣት ውስጥ ያላችሁ፣ በትምህርት ውስጥ በተለያየ ሁኔታ ውስጥ ያላችሁ፣ በተለያየ ፕሮፌሽን ውስጥ ያላችሁ፣ በአገልግሎት ውስጥ ያላችሁ አንዳችሁም እንዳትቀሩ። በዚህ ፕሮግራም ላይ እግዚአብሔር የበረከት ዝናብ እንደሚያፈስ በውስጥ ኮንፈርሜሽን ነግሮን ያዘጋጀነው ፕሮግራም ነው። የበረከት ኮንፈረንስ ፕሮግራም አንዳችሁም እንዳትቀሩ። አድራሻችን አዲስ አበባ 22 ሳይደርሱ ሴንትራል ሸዋ ሆቴል ፊት ለፊት ያገኙናል። የቤተ ክርስቲያናችን ቋሚ ፕሮግራሞች ዘወትር ሮብ ከጠዋቱ 2 ሰዓት ጀምሮ እንዲሁም እሁድ ከማለዳው 2 ሰዓት ጀምሮ። ለበለጠ መረጃ ከታች በሚታዩ ስልክ ቁጥሮች ላይ በመደወል ሙሉ መረጃን ማግኘት ይችላሉ። ሰላም ሄቨን ቤተሰቦች ጤና ይስጥልኝ፣ እንዴት ናችሁ እንላለን። ሄቨን ፋሚሊ ነን።
ይህ ቻናል በሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን እየተካሄዱ ያሉ ፕሮግራሞችንና ሊካሄዱ ያሉትን እየተከታተለ ለእናንተ መረጃ የሚሰጥ ሲሆን በተጨማሪም የነቢይ ሚራክል ተካ ሳምንታዊ ቋሚ ትምህርቶችንና ስብከቶችን በአጭርና ግልጽ በሆነ መልኩ ወደ እናንተ የምናቀርብበት ነው። በየትኛውም ቦታ ሆናችሁ ፕሮግራሞቻችንን ሳያመልጣችሁ እንድትከታተሉም ያደርጋል። የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን ፕሮግራሞችን፣ መልእክቶችን፣ እውነተኛ መረጃዎችን ወደ እናንተ ያቀርባል። የሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን ባለራዕይ የነቢይ ሚራክል ወዳጆችና ተከታዮች ሆናችሁ ይህንን ቻናል በመቀላቀል ለሌሎችም ሼር በማድረግና በመጋበዝ የጸጋው ተጠቃሚዎች እንድትሆኑ እንጋብዛችኋለን። ኢየሱስ ይችላል።